በህይወት ስንኖር አንተዋወቅ። እንዴት ነሽ? ምን ልርዳሽ ብለን አንጠይቅ። መፈራረጅ እንጂ አንተዛዘን። ስንሞት ስንጠፋ ህዝቡን ሊወደን። አልቃሽ አዛኛችን ቀባሪ ይበዛል። ምን ሆና ነው? ገና ልጅ ናት፣ ማን ገሏት ነው ብሎ ሁሉም ይጠይቃል። ምንስ ሆና ቢሆን ምክንያት ማወቁ ሟችን ይመልሳል? ብዙ የተሰበሩ ተስፋ የራቃቸው ፈተናቸው በዝቶ ህይወት ያስጠላቸው እጅግ የሚያዝኑ አሉ በጓዳችን። እንጠጋ እንያቸው ጊዜው ሳይረፍድብን፣ አለንን በላቸው ተስፋቸው ሳይጨልም እንድረስላቸው። አመሰግናለሁ። የምስራች ነኝ። ሁሉንም እህታችንንም አሁን ሰሞኑን ራሷን አጠፋች የተባለችውን እህታችንንም ቀነኒንም ሌሎችንም በሰው እጅም ለሚጠፉ ያለ ዕድሜያቸው ለሚቀጩ ሀገራቱናት ነፍሳቸውን ይማረው። እኛም እዚህ ምድር ላይ ያለነውን ደግሞ እግዚአብሔር ሰውንም እናስደስት፣ ለሰዎች መኖሪያ ምክንያት የምንሆን ያደርጋል። ያሉንንም ደግሞ በጎናችን እህት ወንድሞቻችን፣ ጓደኛ ጎረቤቶቻችን ደግሞ የምንጠይቅ ምንፈትሽ ያደርገን። ምክንያቱም አንዳንዴ ነገሮች ከረፈዱ በኋላ ብናለቅስ ብንጠይቅ ብንቆጭ አይመለስም እና እግዚአብሔር ከዛ ይሰውረን ይጠብቃል። አንዳንዴ ሰው ከራሱ ሳይሆን ከሰውም ይማራል እና እቺ ልጅ ለእኛ ለሁላችንም ትምህርት ትሆነን። በዙሪያችን ያሉት ሰዎች እንያቸው፣ ሳቃቸውን ሳይሆን ከሳቃቸው ጀርባ ያለውንም ደግሞ እንጠይቅ። ደህና ናቸው ወይ? ምክንያቱም አንዳንድ ጊዜ ሰዎች ሲስቁ ሲጫወቱ ወይ የሆነ የውጭ እይታቸው ያማረ ሲሆን ውስጣቸው የማይጎዳ ብረት አድርገን እንስላቸዋለን እና ደህና ናችሁ ወይ? ውስጣችሁ እንዴት ነው ማለት እንልመድ፣ ከኔም ጭምር ሁላችንና እና ለዛ ነው ይሄ የጻፍኩት። አመሰግናለሁ።